እንደ ማስቲካ ስትጣል ወጥተህ አማራ መጠላቱን አውቆ አማራ መጨፍጨፉን አውቆ ትግል የጀመረውን መጥተህ አብይ አማራን ይጠላዋል፣ አብይ አማራን መለፋደድ አሉት። እማማ ዝናሽ ኧረ በእናታችሁ ተሰናበቱኝ። ደህና ሁኑልኝ፣ ደህና ሁኑልኝ። እግዚአብሔር ከሁላችን ጋር ይሁን፣ እግዚአብሔር ከሁላችን ጋር ይሁን። ደህና ሁኑልኝ። አማራ ያሸንፋል። እግዚአብሔር ከሁላችን ጋር ይሁን። እንደዚሁ አንዳንዴ ብቅ ልበል አይደል? ካላስቀየምኳችሁ ብቅ ልበል አይደል? ብቅ በል በሉኝ። ብቅ ልበል። ጎጃም እቺ በጣም ቢዝነስ ትሆናችኋለች። እነ ግርማ ካሳም እቺን በደንብ ይስሩባት። ጎጃም የአገው ሸንጎ ጦር በደንብ ተደራጅቷል። መሳሪያ በደንብ ይዟል። በመሳሪያ በደንብ ይዟል። በደንብ ይዟል። እዛው ጎጃም ውስጥ ከአማራ ጋር ሌላ ጦርነት ባይፈጠር ምን አለ ዘመዴ በሉ፣ ምን አለ በሉ፣ ምን አለ በሉኝ። እንዲህ እየበላኝ እኮ ነው። ሌሎችም ነገሮች አሉ እየበላኝ ነው። ግን እቺን ለቤት ስራ ሰጥቻቸዋል። ተጨቃጨቁባት፣ እቺን ተጨቃጨቁባት በደንብ። ዘመድኩን ያለውን ሰምታል አይደል? ምን ለማለት ፈልጎ ነው? በል እኔ አፌን እንደው ጠባቂ ያኑርልኝ እስከ ሰኔ 30 ዝም ልበል ወይም ሰላም ብያለሁ። እምቢ ካላችሁ ቀስ ቀስ እያልኩ በቴሌግራም አመጣላችኋለሁ። ማክሰኞ ይሄን በተመለከተም ወይ በልበል ካለኝ እግዚአብሔር ይመስገን የሚለው በፍጥነት ካለቀ እለጥፍላችኋለሁ። ዘለግ ያለ ጽሁፍ ናፍቋችሁ የለ እለጥፍላችኋለሁ። ነገርኳችሁ። ብቅ እላለሁ። እንደሰማሁት ከሆነ ቲክቶክ ጭር ብሏል። ምናልባት ከዛሬ በኋላ ነገ ተሰባስበው እና አልማዝ ባለጭራ ሰምተሽዋል፣ ቴምር ሰምተሽዋል። ደግሞ ተጣልተዋል ለካስ እኔን ለመስደብ ነበር። ያቺ የዋሃቢ እስላም የብአዴን ፖሊስና ይቺ አገው ሸንጎ ኦሮሞ አብረ ሆነው እኔን በጎጃም ስምና በወሎ ስም ሊሰድቡኝ የነበረው እግዚአብሔር ደግሞ እሳትና ጭድ አረጋቸው። የኔ ቅዱስ ጊዮርጊስ ዲማ